ሰላም እንደናችሁ እኔ ትግስት ነኝ ቻናል ዴስቲጂ ዲጂታል ሀብ ነው። ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት ከእናንተ የመጡ ጥያቄዎችን ልክ እንደዚህ ሽንኩርት፣ ቲማቲምና ካሮት ልከትፍ ነው። እኔ ዛሬ አልከተፍም። እናንተ ዛሬ ምን ሆናችሁ? አንቆርጠን እንደነዚህ አይነት ነፃ ኤአይ ቪዲዮዎችን ጀነሬት ለማድረግ ምን ማድረግ እንዳለባችሁ ያለውን ቅድመ ሁኔታ እንዲሁም ደግሞ ጄሚናይ ለምንድነው የማይሰራው ምን ማድረግ ነው ያለብን የሚለውን መጨረሻ ላይ ነግራችኋለሁ። መጀመሪያ የክሮም ብራውዘራችንን እንከፍታለን። ሰርች ማድረጊያው ላይ ትሄዱና ጉግል ፍላው ብላችሁ ሰርች ታደርጋላችሁ። እዚህ ጋር በጣም ጽድት ያለ ቪዲዮ ነው ጀነሬት የምናደርገው። በደም ታዩታላችሁ ጉግል ፍላው። ከዛም ጉግል ፍላው የሚለው ይሄ ሲመጣላችሁ እዚህ ጋር የምታዩት ክሊክ አድርጉና ክፈቱ። ከዛ ክሬት የሚለውን ትነካላችሁ። ክሬት ስታደርጉ ኢሜል ቢያንስ ሎጊን ማድረግ አለባችሁ። በዚህ አጋጣሚ አንድ ነገር ልነግራችሁ ፈልጋለሁ። አንድ ለእንደነዚህ አይነት ሙከራ የሚሆን ምንም አይነት የእናንተ ፐርሰናል የሆነ ዳታችሁ የሌለበት ፐርሰናል የሆነ መረጃችሁ የሌለበት ፕራይቬሳችሁ የማይነካበት አንድ ኢሜል ክሬት አድርጉና አስቀምጡ። እሺ፣ በአንድ ስልክ 3-4 ኢሜል ክሬት ማድረግ ስለሚቻል አንድ ኢሜል ሁሉንም ነገር የምትሞክሩበት ኤአይም ሊሆን ይችላል የተለያዩ አፕሊኬሽኖች ላይ ሳይን ኢን የምትሉበትን አንድ ኢሜል ብቻ አዘጋጁ። ምክንያቱም የእናንተ ፐርሰናል ዳታችሁ ያለበት መረጃችሁን አጋልጦ የሚሰጣችሁ ነገር ላይ ሁሉም ነገር ላይ አትግቡ። ኢሜላችሁ ላይ ጥንቃቄ አድርጉ። እንቀጥል። ከዛ ወደ ጉግል ፍሎው ገባን። እዚህ ጋር እንደምታዩት ኒው ፕሮጀክት የሚለውን ስንነካ ነው ኤአይ ቪዲዮአችንን ክሬት የምናደርግበት ቦታ የምንደርሰው። እዚህ ጋር እንደምታዩት ናኖ ባናቱ የሚለው ላይቱን እነካለን እና እዚህ ጋር ሁለት ነገር ነው መስራት የምንችለው። ኢሜጅ አስፔክት ሬሽዮ አለ ለዩቲዩብ የሚሆነው ልክ እንደዚህ ማለት ነው። ከዛ 4:3 ለኢንስታግራም ምናምን እያለ ለቲክቶክ አለ ማለት ነው። ምን ያክል ኢሜጅ ነው? 1 ነው፣ 2 ነው፣ 3 ነው፣ 4 ነው? እሱንም ትመርጣላችሁ። ኢሜጅ ከሆነ ጀነሬት የምታደርጉት በዚህ መልኩ ግን ነፃ ነው፣ ምንም አይነት ክሬዲት አያስፈልገውም። ቀጥሎ ከኢሜጅ ወደ ዋናው ጉዳያችን እንሄዳለን። ቪዲዮ ነው ጀነሬት ማድረግ የምንፈልገው። ስለዚህ ቪዲዮ የሚለውን ትነካላችሁ። ከዛ ቪዲዮአችን 4 ሰከንድ፣ 6 ሰከንድ፣ 8 ሰከንድ፣ 10 ሰከንድ የሚል አለ። ምን ያክል እርዝመት ያለው ቪዲዮ ነው የምትፈልጉት ነው። እዚህ ጋር ደግሞ እንደምታዩት 1x 2x 3x እና 4x የሚለው አንድ ፕሮምፕት የሚያስመርጣችሁ ለ3 ቪዲዮ ካለ ብሎ ነው። ነገር ግን አንድ ፕሮምፕት ላይ አንድ ቪዲዮ ይበቃችኋል። ምክንያቱም ሌላኛውን ቪዲዮ ሌላ ፕሮምፕት መጠቀም ስላለባችሁ። ስለዚህ ቪዲዮ የሚለውን ክሊክ እናደርግና የቪዲዮአችንን ደግሞ አስፔክት ሬሾአችንን እንመርጣለን። ለምሳሌ ለዩቲዩብ ነው የምመርጠው። ከዛ 4 ሰከንድ ነው፣ 6 ሰከንድ ነው፣ 8 ሰከንድ ነው፣ 10 ሰከንድ ነው። የቪዲዮን ርዝመት ትመርጣላችሁ። ፕሮምፕታችን ሄደን እናመጣለን ማለት ነው። ፕሮምፕቴን እንደምታዩት ምንድነው ለመከተፍ የቀረቡ እነ ካሮት ሲያምጹ ነው የሚያሳየው ማለት ነው ቪዲዮ ላይ። ፕሮምፕታችንን ኮፒ ነው የማደርገው። እዚህ ጋር እንደምታዩት ኮፒ አደርጋለሁ። በስልኬ ስለሆነ የምሰራው በስልካችሁ ኤዲት በምታደርጉበት ጊዜ ፕሮምፕታችንን ኮፒ አድርገን ወስደን ፔስት ልናደርግ ስንል we are sorry ይላል እዚህ ጋር። ለምን በስልክ አቬሌብል አይደለም አይሆንም እያለ ነው። 3 ነጥቦችን ትነኩና ምን እናደርጋለን? ዴስክቶፕ ሳይት እናደርገዋለን። ልክ እንደ ኮምፒውተር እንዲሆን ወደ ዴስክቶፕ ሳይት እንቀይረዋለን። ኮምፒውተር ላይ መክፈት ያለበት ነገር ስልክ ላይ እንዲከፍት ማለት ነው። ፔስት አደረግን። እንደዛ አደረግንና አሁን ሙሉ ፕሮምፕት ነው 5 ሲን ያለው። እኔ የምፈልገው ሲን 1 እና ሲን 2 በአንድ እንዲሰራልኝ ነው። ከሲን 3 ጀምሮ ከ3ኛው ሲን ጀምሮ ከታረጋዋለሁ። ከታረጌ ከዛ እቺን ቀስቷን ስትነኩ ጀነሬት ማድረግ ይጀምራል ማለት ነው። ዲያሎጉ አማርኛ ነው። ሽንኩርት፣ ቲማቲም እና ካሮት ልትከትፍ ነው። እኔ ዛሬ አልከተፍም። እሺ፣ አሁን ደግሞ ሲን 3 እና ሲን 4ን በአንድ ልንሰራ ነው። እሺ፣ ኮፒ አረኩና ፔስት አረኩኝ። እዚህ ጋር የሰራሁትን ስህተት ልነግራችሁ ነው። ረጋ ብላችሁ ቁጭ በሉ። መጣውን ቪዲዮ ታዩታላችሁ። እኔ ስሳሳት እንድትማሩበት ብዬ ነው ቪዲዮ ላይ ያካተትኩት ማለት ነው። አሁን አንድ አይነት ነው ሲኑ፣ ግን ካራክተሮቹን ምን አደረገ? ነጭ አደረጋት እዚህ ጋር ቪዲዮ ላይ እንዳያችሁት ሁለት አይነት ሰዎች ነው የሆኑት፣ ነጭና ኢትዮጵያዊ ሴት ማለት ነው። ምክንያቱም የፕሮምፕቱ ስታይልና ካራክተር ኮንሲስተንት ስላልሆነ ያ ማለት
መጀመሪያ ላይ ስታይሉንም ካራክተሩንም ኮፒ አድርጌ ፔስት ሳረግ በተሰጠው ስታይልና ካራክተር ኢትዮጵያዊ ሴት ኢትዮጵያዊ ድባብ ያለው ነገር አማርኛ ተናጋሪ አድርጎ ሰራት። ሁልጊዜም ስታይልና ካራክተራችሁን ሁልጊዜም ፔስት ከምታደርጉት ሲን ጋር ለምሳሌ ሲን 1 ላይ ስታይልም ካራክተርም፣ ሲን 2 ላይ ስታይልም ካራክተርም ሲን እስከሚያልቅ ድረስ ቪዲዮአችሁ ተከታታይ ከሆነ እስከ መጨረሻው እስከ ፋይናል ሲኑ ድረስ ምን ማድረግ አለባችሁ? ስታይልና ካራክተራችሁን ኮፒ አድርጋችሁ ፔስት ማድረጋችሁ ግዴታ ነው፣ እንዳትረሱ። እንደዛ ካልሆነ የተለያየ አይነት አንድ አይነት ፕሮምፕት ተጠቅማችሁ ግን የተለያየ አይነት ካራክተሮች፣ የተለያየ አይነት ቤት፣ የተለያየ አይነት አልባሳት ምናምን ነው የምታዩት። ስለዚህ አሁን የነበረው ስህተት ምንድነው? ስታይልና ካራክተራችንን ኮፒ አላደረግንም። አሁን ኮፒ እናደርግና የመጨረሻውን ሲን እንሰራለን። እዚህ ጋር ይኸው ኮፒ አደረኩኝ እንደምታዩት። ይሄንን ኮፒ ካረኩኝ በኋላ ሲን 5 አይደል የመጨረሻው ሲናችን ስለሆነ ከላይ ነው ፔስት አድርገዋለሁ። ፔስት ካደረኩ በኋላ ጀነሬት ማድረግ እንጀምራለን ማለት ነው። አሁን ጀነሬት እያደረገ ነው። ሁለተኛ መጨረሻ ላይ የሚመጣውን ውጤት እዩ። ያው ነጠላዋን ጥላ እናንተ ዛሬ ምን ሆናችሁ? አትቆጨለ እና ይሄንን ይመስላል። በጣም እንደሚጠቅማችሁ በጣም እንደሚያስተምራችሁ መማር ብቻ ሳይሆን መስራት እንደምትችሉላ እርግጠኛ ነኝ። ስለዚህ ጉግል ፍሎውን ደግሞ ለመስራት ምን ማድረግ አለባችሁ? VPN ኦን ማድረግ አለባችሁ። እሺ VPN አውርዳችሁ ኦን ስታደርጉ ነው በእኛ ሎኬሽን እንግዲህ አይሰራም ማለት ነው። በደንብ ለመስራት ካሰባችሁ በደንብ እዚህ ላይ ከቆረጣችሁ እና ከወሰናችሁ አፕግሬድ ማድረግ ትችላላችሁ ማለት ነው። ይሄንን ይመስላል። በእርግጠኝነት ሞከራችሁ አይታችሁ እኔ ሜንሽን ታደርጉኛላችሁ። ቻናሉን ሰብስክራይብ ማድረግ አትርሱ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ቻው። ዛሬ በጣም ደክሞኛል፣ ግን ልጄን ደስታ ሳይ ድካሜ ሁሉን እረሳለሁ። አባዬ መጣ። አዎ የኔ ልጅ መጣ። በጣም ደክመሃል እንዴ? ትንሽ ደክሞኛል። አንቺን ሳይ ግን ደህና